ዛሬ የግቢ ጽዳት ይሄንን ይመስላል። ከሰዓት በኋላ ተነስቼ እንደዚህ ግቢ እያጸዳሁ ነኝ ማለት ነው። በጣም ግቢ ቆሾ ነበረ። በዛ ወይ በየ3 ቀን ነው ግቢ ማጸዳው። ዛፎች ምናምን ስላሉ በጣም ነው የሚቆሽሸው። በጣም ይራገፋል። ያውን ስታዩት የሳምንት የቆሸሸ አይመስልም? ከምር በጣም ነው የሚያሳፍረው። ሰዎቹ በወጡ በገቡ ሰዓት እንዴት እንደምሳቀቅ እኔ ነኝ የማውቀው። እና ከሰዓት በኋላ ለምን አልጠርገውም? እነሱ ትንሽ እስከሚናገሩኝ ለምን እጠብቃለሁ? 3 ቀን ራሱ እስከሚሞላው አልጠበቀም። በጣም ይቆሽሽብኛል። እናንተ እንዴት ነው የምታደርጉት? በጣም ይሰለቻል። አሁን ደግሞ የሙቀት ሰዓት ስለሆነ በጣም ይሞቃል። በጣም እየሞቀኝ ይሄ ብቻ አይደለም። ባይዘው ከጀርባ ግቢው በጣም ሰፊ ነው። እንደውም እቺ በትንሿ ለመቅረጽ አይመቸኝም ነበረ። እቺ በትንሿ ናት እና ቪዲዮን ቆራርጬ ነው። በጀርባ በጣም ግቢውም ሰፊ ነው። አሁን ዱባይ ነው ያለሁት ቢባል እንደው ስደት ሀገር እንደው አረብ ሀገር ነኝ ብል ማን ያምነኛል? እንደው አረብ ሀገር ያሉ ልጆች የታለውን እንደው የሚያምነኝ ሰው አለ ብላችሁ ታምናላችሁ? በጣም ይከብዳል። ያው የሚያዝናናኝ ወር ደርሶ ብር ስቀበል ብሩ እጄ ላይ ሲደርስ ወይኔ ደስታውን አልችለውም። ግን ከዛ በፊት ግን እቺ ወሯ ስትደርስ እንደምን እንደኔ የሚበሳጭ የለም። ግን ብሯ ስትደርስ ደግሞ ሁሉም ነገር ይረሳል። ድካሙ የእነሱ ጭቅጭቅ የሚረሳና ብርን ቅብል ግን እንደኔ ስደት የመረረው ሰው ይኖራል ብዬ አላቅም። ትንሽ ከበድ ይላል። አሁን ሙቀት ሰዓትም ነው። እንደዚህ ግቢ በሙቀትም ትፈልጋቸው የሆነ ሲናገሩ አልጠብቅም እንጂ ተፈለጋቸው የሆነ አንዳንዴ ሴጣናቸው ብድግ ሲል ሲነሳባቸው በጠራራ ፀሐይ ሁላ ጥረጉ ይላሉ። በጣም አንዳንዴ ለሰው ያዝኑም ሲነሳባቸው በራሳቸው ሲናደዱ ምናምን እና እግዚአብሔር እንግዲህ ሰርተን ለሀገራችን ያብቃን። እንግዲህ መታገስ ዋጋ አለው። ሁላችሁም ትዕግስት ይኑራችሁ። መታገስ ዋጋ አለው። ወር ደርሶ ብራችንን ስናገኝ እዚህ ጋር መጥረጊያ ሁላ እንትናል። ደግሞ ባይዘው መጥረጊያው የዘንባባውን ቆርጬ ነው። ዘንባባን በእኛ ሀገር ዘንባባ ነው የሚባል። የቴምሩን ዛፍ ዘንባባ ነው የማውቀው በእኛ ሀገር። የቴምሩን ቅጠሉን ቆርጬ ነው መጥረጊያ ራሱ የምሰራው እላችኋለሁ። እና በጣም ይጠርጋል። ጎበዝ ነው ሲጠርግ። እንደውም እኔ ነካ ነው ያደረኩት። በደንብ ሙልጭ አድርጌ አልጠረኩትም። ለምን ስለሞቀኝ ቶሎ ማታ አድርጌ ወደ ቤት መግባት ስለፈለኩ ማታ እያረኩት ነበር እላችኋለሁ። እንደዚህ ሮጥ ላይን ገረፍ አድርጌ ከስሩ ዞር ያልኩ ማለት ነው። ያው ደክሞኛል። ያው በግድ ነው። ለምን ግቢው ትልቅ ስለሆነ ከጀርባ ጨርሼ እቺ ትንሽዬ ነች ቀረችኝ። ደክሞኛል። ገቤን እያመመኝ እያካሰትኩ ነው እየሰራሁ ያለሁት። ያ የስደት የአረብ ሀገር ድካሙን ታውቁታላችሁ። የኔ ቤት ደግሞ ቤቱ ትልቅ ነው። ልጆች አሉ። ምግቡ ምኑ በጣም ይከብዳል። ያው ሰዎቹ ምንም አይሉም። አንዳንዴ ሲነሳባቸው ምንም አይሉም ነው የሚባሉት። ሲነሳባቸው ልጅ ያረጉሻል። ያው ግን አልፈራቸውም። ያው እንከባበራለን። ያው ያከብሩኛል፣ አከብራቸዋለሁ እንጂ ሌላ እንደምታዩት ነው። በፊት ወንድ ነበር የሚጠርገው ግቢ። በፊት ከአመት በፊት ወንድ ነበረ። ከዛን አልጠርግም በመሃል ስላቸው አንቺ ምን ልትሰሪ ነው? ቁጭ ብለሽ ልትበይ ነው ወይ መጣሽው? ብለዋሉኝና አፌን ያስኩላችኋለሁ። አፌን ነው በእጄ ጃንኩት። ከምር ለምን አታመጣም ባባ የወንድ ሰራተኛ አለዋለሁ።
አንቺ ምን ሰርተሽ ልትበይ ነው? ቁጭ ልትይ ነው ወይ የመጣሽው አለኝ። ከዚህ በፊት እኮ ወንድ ነው የሚጠርገው፣ እንዴት ሴት ልጅ ታስጠርጋላቸው? ሀራም ነው ስለው የምትበይው ምግብ ሀራም አለው ወይ ብሎ ሲለኝ በቃ ምንም መልሴን ስለሌለ ዘመና ያልኳቸው ያው ግዴታዬ ስለሆነ እየጠረኩ ነው። ያው 1 አመት ሙሉ እኔ ነኝ የምጠርገው እላችኋለሁ። አብዛኛ በፊት በሳምንት 1 ቀን እጠርግ ነበረ። እናቷ ጋር ስትሄድ ይዘውኝ ስለማይሄዱ እጠርግ ነበረ። ግን አሁን አልተቻለም። በጣም ይረግፋል። አሁን ሙቀት ሰዓት ስለሆነ በየ3 ቀኑ ነው። በፊት ምንም አይልም፣ አንዳንዴ እንትን ይላል። እና ውዶቼ ማሮቼ ይሄንን ይመስላል። አሁን እዚህ ጋር እያፈስኩት ነው። ሻርቡም እያሸከረኝ ነው እየወደቀ እና በጣም ብዙ ነው ቆሻሻው። ቅጠሉ የተራገፈ ቆሻሻ ኖሮ ሳይሆን ያው ቅጠሉ ከሽራ ነው የሚባለው እሱ ነው። እዚህ ጋር ስለደከመኝ ተንበረከኩ እላችኋለሁ። ተንበርክኬ ነው የማብሰው ከድካም የተነሳ። ሴትዬ ትስቅብኛለች። ለምንድን ነው ቁጭ የምትይው? ቆሻሻ እኮ ነው ትለኛለች። ደግሞ እኮ አታፍርም። እዚህ ጋር አሁን እሷ ነች ቪዲዮ እያረገችኝ ያለችው። ከዛን ለዘመዶቿ እንዲህ ሰራተኛ ይሄን እያረገች እየጠረገች ብላ ትልካለች። ግን ለሌላ ሰው እንዳትልኪ አልፈልግም ብያት ምን ችግር አለው ብላ አለችኝ። በፊት በጀመሪያ ቁጭ እያረኩ ነበር የምሰራው። አሁን ግን ይሄን ጊዜ እሷ ነች መጣ ለምን አልቀርጽሽም አለችኝ። ድምጿን አጥፍቼ ነው እንጂ ድምጿ ይሰማ ነበረ። ድምጿን እሷን እንትን አልኩት ኤዲት ሳደርገው እና ይሄን ይመስላል። እና ደግሞ ከላይ በኩል የሆነች ኬም አለች፣ የክረምት ሰዓት ቡና የሚጠጡባት። አሁን ነፋፍሼ ወረ ክረምት ቡና ኬማ ወረ የሚሏት እሷን ደግሞ ትንሽ ብዙም አልተረኩትም። ዋና እቺ ደግሞ ኬማ ናት። ወንበሮች ምናምን ይደረደራሉ አሉ። አሁን የሙቀት ሰዓት ፀሐዩ እንዳይጎዳው ወረ ውስጥ አስገብተው ነው። መጋረጃ ምናምን አላት። በጣም ደስ የምትል የምታምር ናት። የሙቀት ሰዓት እንጨት ይነዳል እዚህ ጋር ይሞቃሉ እና